የመጨረሻው ደብዳቤ አንጀቴን በልቶኛል። ድንገት ነው ያረፈው። ያየራድ አርካይቪንግ ለሀገር ስነዳ ለሀገር ምንድን ነው ትልቁ ፋይዳው? ዘመናዊ ሰው የተዋሰሉት ማለት ጋዜጣ ማንበብ ሁሉም ቦታ ላይ በስፖንሰርነት የሚገኙ ተቋማት መጽሐፍ ላይ ዝራ ይሉ የሚያሳዝንህ የኢትዮጵያ ትልልቅ ጉዳዮች ይቃጠላል። ቢበላሹ እንደ ለኤሊና ዕዳ ናቸው የሚሆኑት እና እኔ ግለሰቦችን በአርካይቪንግ ዙሪያ ባያያዝ ዙሪያ ላይ ከማንቃት አንጻር ምንድን ነው የሚጠበቀው? ጽሁፎችን ዲጂታይዝ የማድረግ ስራ እንጀምራለን። ጤና ይስጥልኝ ተመልካቾቻችን፣ እንደምንሰነበታችሁ። የዛሬ እንግዳችን ከዚህ በፊት በተለያዩ መገናኛ ብዙሃን በሙዚቃና ሙዚቃ ነክ በሆኑ ታሪካዊ ጉዳዮች በሌሎችም በአይዶል ዳኝነት የምታውቁት የአደባባይ ሰው ነው ይዘን የመጣ ነው። አቶ ሰርጸ ፍሬ ስብሐት ዛሬ ስለ አርካይቭ እና አጠቃላይ ስለ ተቋማዊ አገልግሎት ልናወራ በመካከላችን ይገኛል። እንኳን ደህና መጣህ። እንኳን ደህና ቆየኝ ያብከ። በጣም አመሰግናለሁ ስለተጋበዝኩ። ወይ እኛንን በጣም የምናመሰግነው፣ ምክንያቱም አመሰግናለሁ። ሀሳብ የሚያብላላ ሰው እኛ ጋር ተገኝቶ ሀሳብ እንዲሰጥ እንደምታውቀው ከጋዜጣ ፕላስ ተብሎ ነው አብሮ ዲጂታል የሆነውን ነገርም ከዘመኑ ጋር አብረን ለመሄድ በሚያስችል ፕላትፎርም ነው ይሄኛው የመጣውና ጋዜጣው አለ። እንደገና ደግሞ አሁን ማህበራዊ ሚዲያውን በመቀላቀል ይህም ፖድካስቱን ይዘን ነው እየተንቀሳቀስን ያለ ነው እና ምናልባት ከዚህ በፊት አይተኸው ከሆነ እንዴት አየኸው እንቅስቃሴ ጅማሮች? በጣም ጥሩ ነው። በጣም ከቃለመጠይቁ በፊት ጉብኝት አከናውኛለሁና የአርካይቭም የመጽሐፍ አደረጃጀቱም በጣም የፕሬስ አራያ በሚሆን መልኩ ለሌሎችም ተቋማት ህትመት እንዴት እንደሚደራጅ ምሳሌ ሊሆን የሚችል ስብስብ በጣም በጥሩ ሁኔታ አይቻለሁና ይሄን ደግሞ እንግዲህ መቼም ንባብ ብቻውን አሁን ዛሬ ላይብረሪዎችም መልካቸውን እየቀየሩ ነው። ወደ አደባባይ ዲስከሽን ሀሳብ እንዲመጣ በማድረግ ወደ ፓብሊክ ሌክቸር እያመጡት ነው ንባብን። በሱ ካልፈከር ነውና መልክ ካላስያዝ ነው ብቻውን እንደ ድሮ አንብብ ብቻ በሚለው ስብከት የምንገፋው ዘመን እየመጣ አይመስለኝም። ፈተና አለውና በጣም ጥሩ ነው። ውይይቶቹም እርግጠኛ ነኝ እዚህ ያለውን ሀብት የመተንተን ጉዳይም ይኖራቸዋል ብዬ አስባለሁና ጠቃሚ ነው። አዎ ትልቁ ነገር እንግዲህ አንዳንዱ በጆሮ የሚገባው አንዳንዱ ባይኑ ስለ ሁሉም ጋር ተደራሽ ለመሆን የዘመን መንፈስ ስለሆነ ከዘመኑ ጋር አብሮ ለመሄድ የመጣ እንትን ነውና ቀዳማዊ አፄ ኃይለ ሥላሴ ከ5 ዓመት ወረራ ጊዜ አውሮፓ ቆይተው ሲመለሱ ከሰሯቸው ትልልቅ ስራዎች ወይም ይዘውት የመጡት ትልቅ ተመክሮ ቢኖር ተቋማት ግንባታ ነው። ይሄ ተቋምም ከዛ በኋላ የተወለደ ነው። ወመዘክር በተለምዶ ወመዘክር ምንለው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ፣ ብሔራዊ ቲያትር፣ ኢትዮጵያ ዜና አገልግሎት፣ እነዚህ ግዙፍ ተቋማት የሀገርን ሀብት የሀገርን ታሪክ የተሸከሙ ትልቅ ተቋማት ናቸውና እነዚህ ሁሉ ከዛ በኋላ የተገኙ ውጤቶች ናቸው። አንተ ደግሞ ድሮ የምታደንቀው የምትወደው አንገት ደፍተህ ያነበብክበት ተቋም ከነ ሲልቪያ ፓንክረስ ከነሱ ጀምሮ እስከ ትላንት የኩኑ አምላክ መዝገቡ ድረስ ትልቅ ምን ጠቅሳቸው ሰዎች የመሩት ተቋም ላይ እንድታገለግል ኃላፊነት ሲሰጥህ ምን ተሰማህ? ከገባ በኋላ ተቋሙንስ እንዴት አየኸው? እንዴት አገኘኸው? በጣም ከባድ ነው። ያውከ ትልቅ ጥያቄም ነው ለእኔም። የሁል ጊዜ ይሄን መልስ ካገኘሁለት በጣም ጥሩ ነው የሚሆነው። ከህይወቴም ትርጉም አገኛለሁ ብዬ አስባለሁ። ለምን አንተ እንዳልከው ነው። በጣም በከፍተኛ ርዕይ ቀዳማዊ ኃይለ ሥላሴ በእንግሊዝ በነበራቸው ቆይታ ወደ ብሪቲሽ ላይብራሪ በጣም በተደጋጋሚ የመሄድ ልምድ ነበራቸው። ያም ብቻ አይደለም፣ እሳቸው በኖሩባት መንደርም አካባቢ ላይብራሪዎች ነበሩና እየገቡ ያነባሉ። እሳቸው ጋር አብረው የነበሩት ደግሞ አንዱ ራስ ካሳ ናቸው። ሌላኛው ብላቴንጌታ ኅሩይ ወልደ ሥላሴ ነበሩ። ያው እዛው ነው ያረፉትም እንደምታውቀው። እና እነዚህም ሰዎች የንባብ የጽሁፍ ሰዎች ናቸው፣ ደራሲያን ናቸው። ስለዚህ የእነሱም ስሜት እንደ ንጉስነት አብረው ወዳጆቻቸውም ስለሆኑ የስደት ዘመን መተከዣቸው ንባብ ነበር እና በዛ ምክንያት ብዙ መጽሐፍት ሰብስበዋል። በእርግጥ ከዛ በፊትም እዚህ ኢትዮጵያ በስደት አልሄዱበት ጊዜም የመጽሐፍት ስብስብ
በብሔራዊ ቤተ መንግስት ሰብስበው እንደነበር የሚያሳዩ ዶኪሜንቶች አግኝቻለሁ። ልምዱ አለ እንጂ ልምዱ ነበረ። ኢትዮጵያም ሀገረ መጽሐፍት ነች፣ ምንም ጥያቄ የለውም። ንጉሶቻችን ማንበብ ብቻ ሳይሆን ደራሲያንም ነበሩ። እንደነ ዘርዓ ያዕቆብ ደግሞ ከሄድን በጣም ጽፈዋል። እና ከዛ ሲመለሱ እንግዲህ መጀመሪያ ካቋቋሟቸው ትልልቅ ተቋማት መካከል አንዱ ቤተ መጻሕፍት ወመዘክር ተብሎ የተቋቋመው የዛሬው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ነው። እና መጀመሪያ ስራ የሰጧቸው ሰው ሰረቀ ብርሃን ገብረ እግዚእ ይባላሉ። የመጀመሪያው ዳይሬክተር እና ለተቋሙም ደግሞ መተዳደሪያ ደንብና እንደ አዋጅ የሚመስል ስርዓት የቀረጹለት ሰው ሰረቀ ብርሃን ገብረ እግዚእ ናቸው። ጽሁፋቸው ጥራት እንዴት ያምራል መሰለ። ደንቧ ትንሽ ነች፣ የቃል ጥራት ባለፈው የተረከብ ነው። የአየሄራድ ቤት ውስጥ የተገኘችው የሚገርም አትስታነባት ሰማሁ። በዚህ አዲስ የህዝብ ቤተ መጻሕፍት ቤት የሚታተሙ መጻሕፍት፣ ያልታተሙ ጽሑፎችና ለታሪክ የሚጠቅሙ ነገሮች ሁሉ ተሰብስበው የህዝባችን የአእምሮ ቅርስና የተስፋው ማንቂያ እንዲሆኑ ይጠበቃሉ። ይህ ቤት ጥንታዊ ታሪካችንን ለመጠበቅ ባላደራ ከመሆኑ በቀር ለመጪው ታሪካችን ሁሉ በቀጥታ ረዳታችን መሆን አለበት። ሚያዝያ 27 ቀን 1936 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ። በጣም አስደናቂ በሚያዝያ 27 ቀን ያጸደቋት እንድትጸድቅ አድርገው ለተቋሙ ስራ ያደረጓት ጽሁፍ ነች። እና እሳቸው እንግዲህ ክሬቶ የሚባለውን ትልቁን የፕሌቶን ድርሳን ወደ አማርኛ የተረጎሙ ሰው ናቸው። ሰረቀ ብርሃን ገብረ እግዚእ ምናልባት ታውቃቸው አታውቃቸው አላቅም። በአሁኑ ሰዓት የእሳቸው ልጅ የትልቅ የአሜሪካ ዩኒቨርሲቲ የፍልስፍና ፕሮፌሰር ናቸው። ፕሮፌሰር ጸንአይ ሰረቀ ብርሃን ይባላሉ። የእሳቸው ልጅ በእንትን አላቃቸውም፣ ግን ስለሳቸው ሰማለሁ። ጽሁፋቸውም አርቲክሎቻቸውም ሼር አረጋለሁ፣ ታየዋለህ። በጣም አስደናቂ ሰው ናቸው እሳቸው። እንደውም አሁንም እየደወልኩ አገኛቸዋለሁ። የአባታቸውንም ፎቶግራፊ ያገኘሁት ከሳቸው ነው። ሰረቀ ብርሃን ገብረ እግዚእ ምን ብዬ እንደምነግርህ አላቅም። የተቋሙን ሁለንተና ቀርጸውታል። የመጀመሪያ ሰው መሆን ሁልጊዜም ከበድ ይላል እና እሳቸው ከዛ በኋላ ወደ ትምህርት ሚኒስቴር መጥተዋል፣ ዳይሬክተር ሆነው። ከዛም ውጭ ጉዳይም ሰርተዋል። በተለይ በኤርትራ ጉዳይ ጠበቅ ያለ አቋም ነበራቸው። ከንጉሠ ነገሥቱም ጋር የሚያለያይ የፌዴሬሽኑ መፍረስ በጣም ይቃወሙ የነበሩ ሰው ናቸው። በተወላጅነት ከወሰድን እንግዲህ እሳቸውንም ወደ ኤርትራ ልንወስዳቸው እንችላለን። ግን ተቃዋሚው ነበሩ። በኢትዮጵያዊነት በጣም የተሟገቱ ሰው ናቸው። ወደ ስደትም ሄደውበታል። ይሄ ነው ጉዳይ። ከፌዴሬሽኑ መፍረስ በኋላ በግልጽም ጽፈዋል። ተቃውሟቸው አልተደመጡም። በጊዜው ከነ አክሊሉ ሀብተወልድ ሌሎቹም ይሄው ነበር አቋማቸው። ግን ንጉሠ ነገሥቱ በጊዜው አልተቀበሉትም። ይሄን ሀሳብ እንግዲህ ምን እንደታያቸው አይታወቅም። እሳቸው ነበሩ እንግዲህ የመጀመሪያው መሪ። አስበው እንዴት እንደሚከብድ በጣም ገረመኝ ግዝፈቱን። እሱን እየተረዳሁት ነው። በኋላ ደግሞ አርአያ ኃይሌ የሚባሉ ናቸው ሁለተኛው ሰው የመሩት። እሳቸውም በጣም ትልቅ ስም ያላቸው በተለይ በኢትዮጵያ የውጭ ዲፕሎማሲ ላይ ትልቁን ነገር የሰሩ የውጭ ጉዳይ በኋላ ላይ ውጭ ጉዳይ ላይ በትልቁ የዲፕሎማሲውን ዘርፍ ይዘው የመሩ ሰው ናቸው። በጣም ትልቅ ሰው ናቸው እሳቸው። ሶስተኛው ሳህሌ ጸዳሉ ናቸው። ብላታ ሳህሌ ጸዳሉ። እንግዲህ ሳህሌ ጸዳሉ ምን ብዬ አስተዋውቃለሁ? የትምህርት ሚኒስትር የነበሩ ሰው ናቸው። ከመጀመሪያዎቹ የትምህርት ስኮለርስ ፓዮኒርስ ኦፍ ቼንጅ የሚላቸው ፕሮፌሰር ባህሩ ከነሱ መካከል ናቸው እና ከጣሊያን ጦርነት በፊት በጣም በትልልቅ የሚኒስትርነት ሹመቶች ትምህርት ሚኒስትርን ጨምረው የመሩ ሰው ናቸው። አፄ ኃይለሥላሴ ነበሩ የትምህርት ሚኒስትር እንደምታውቀው። ከእሳቸው ቀጥታ የሰጧቸው የትምህርት ሚኒስትርነትን ሙሉ ስልጣን ለሳህሌ ጸዳሉ ነው እና ለኢትዮጵያ ሞደርን ኤጁኬሽን ያበረከቱት አስተዋጽኦ ከፍተኛ ነው። ከዛ ደግሞ የፈረንሳይ የዲፕሎማሲ ፈረንሳይኛ እውቀታቸው ከፍ ያለ ስለነበር እንትን ብለዋልና
እስከ መጨረሻዋ ደቂቃ አፄ ኃይለሥላሴ ወደ ጅቡቲ አድርገው ወደ እንግሊዝ እስከሚወጡባት የመጨረሻዋ ሰዓት ድረስ አብረው ነበሩ። እንግዲህ የማይጨው ዘመቻን ጨምሮ ማለት ነው። እና መጨረሻ ላይ ተስፋ አድርገው ነበር ወደ እንግሊዝ ሀገር ይሄዳሉ የሚል እድል አስበው ነበር። አልተሳካም። እዚሁ እንዲቀሩ ሆነ። በሰላም ያገናኘን ተብሎ ተለያዩ። ከዛ በዚህ ቅያሜም ሊሆን ይችላል አላውቅም፣ ጣሊያኖቹ ጋር ግንኙነት የፈጠሩ ይመስለኛል። እና በዛው ወደ እሳቸው ራስ ምሩና ሐዲስ ዓለማየሁ ወደ ሮም በግዞት ሄደው ነበር። ከዛ ከነጻነት በኋላ ተመልሰው መጡ። አፄ ኃይለሥላሴ እንደ ድሮ ትልቅ ሹመት አልሰጧቸውም። እንደውም ቤት እንዳልባሌ ሰው ነው የተተዉት። የሚገርም መጨረሻ ላይ ግን አስታውሰው በ40 ዓመተ ምህረት ይመስለኛል፣ ጊዜውን ልሳሳት እችላለሁ፣ የተቋሙ የኛ ተቋም ዋና ዳይሬክተር የዛኔ ኃላፊ ነው የሚባለው አድርገው ሰየሟቸው። በእርግጥም ትልቅ አገልግሎት ፈጽመዋል። ለምሳሌ የፕሮፌሰር ሪቻርድ ፓንክረስት እናት ሲልቪያ ፓንክረስት በእሳቸው ጊዜ ነው ወደ ተቋማችን መጡና ብዙ አይነት መጽሐፍቱንም የንባብ ሁኔታንም እሳቸው ደግሞ እንዲያግዙ አድርገው ተቋሙን ተቋም የማስመሰል ቅርጽ አስይዘውታል። እና ያንን እየመሩም እያለ ነው ህይወታቸው ያለፈው። በ46 ዓመተ ምህረት ነው ያረፉት። እንዲህ እያለ እንግዲህ ስለ ሁሉም አንነጋገር። ወደ 14 እስከ ይኩኖ አምላክ ድረስ 14 መሪዎች መርተውታል። 15ኛ እኔ ነኝ 15ኛ አቶ ሰርጸ ፍሬ ስብሐት ታሪክ። አሁን ሉክ ይሄን ሁሉ ነግሬ ምን ሊሰማኝ እንደሚችል መገመት ትችላለህ። እነዚህ ሰዎችና ራሴን አነሳስባለሁ። አድማጩም ይገምታል። በጣም ከባድ ነው። ምክንያቱም የእነዚህ ሁሉ ኮንቲኒቲ ከባድ ነው። ስለዚህ በትረ ሙሴ ከተሰጠ በትረ አሮን አድርገህ አስረክብ የሚባል አባባል አለ። እሱን አይነት ነገር ለመስራት እግዚአብሔር ይርዳኝ ነው የሚያስብለው እንጂ ከባድ ነው በጣም። ደግሞ በህልሜም የለም። አሁን ለምሳሌ በኪነ በምኑ የተሰየምኩባቸው ቦታዎች ምንም ሙያዬ ነው እንትንል ነበር። ይህን የንባብ ፍቅር አለኝ። ቤትም ሁላችንም እንደዛ ነው ያደግነው። ቤቱን በጣም ወደዋለሁ። የመዘክርን በብዙ ምክንያት አምባ ነው። በሌላም ምክንያት እንኳን ደስ የሚል ቤት ነው። በጣም ወዳጅ የሚወደው በቃ ወዳጅ ብዙ ተቋም ጥራ ከተባል ከአንዱ እሱ ነው። መዘክር ነው። በጣም ብዙ ሰው ይወደዋል። የሁሉም አንባቢ ማለት ይችላለሁ። በተለይ እዚህ አዲስ አበባ ከተማ እንደውም ከክፍለ ሀገር ራሱ ለማንበብ ብለው መጥተው እዚህ ቤት ተከራይተው 1 ወር ፈቃድ 2 ወር አውጥተው አንብበው ወመዘክር ለማንበብ እንደዚህ አይነት ሰዎች ዛሬ ሲመሽ የሚመጡ ሰዎች የቀን ሌላ ስራ ሲሰሩ ውለው ማታ ከ11 ሰዓት በኋላ የሚመጡ ሰዎችን ብታያቸው በፍጹም በቃ መቋቋም ማትችላቸው ሰዎች ይመጣሉ። ጋዜጣ ክፍል ራሱ ማያቸው ጦረታ የወጡ ሰዎች በኢትዮጵያ ውስጥ ራሳቸው ሌላ መጽሐፍ የሆኑ ሰዎች ይመጣሉ። ይሄ ክብሩን ታያል። በጣም ከዛ የሰበሰባቸው 82 ዓመት ሙሉ የተሰበሰቡት መዛግብት፣ መጻሕፍት፣ የድምፅና የፊልም ግጂዎች፣ የኪነ ጥበብ ሀብቱም ቀላል አይደለም። ብዙ ሰው በንባብ ብቻ ስለሚጠቅሰው ነው እሱን የሚያውቁት እንደኋላ እናለሰዋለን። ወደ ቪዥዋል አርካይቡ በጣም ትልቅ አርካይቭ በጣም አሁን እንደውም ትልቅ ስራ አድርገን የሰሞኑን የ90 ዓመት ፓርትመንት እያደረግን ነው። ሰዎችም እያመጡ የሚሰጡን ነገር አስገራሚ ነገር ነው እና ይሄ ሁሉ ሸክም አለው ልልህ ነው። በጣም ግን ደግሞ በዚህ ሁሉ 82 ዓመት ዕድሜ ውስጥ የተቋሙን ርዕይ መሸከም የሚችሉ ጎበዝ ደግሞ ጥበበኛ ባለሙያዎች ደግሞ አፍርቷል። ለአንተ አስተዳደርህን ቀለል የሚያደርጉ እነሱን ምን ቸገራችሁ ብቻ ብሎ መምራት ነው እንጂ ጠንካሮች ናቸው በራሳቸው። እሱ ደግሞ ያስደስታል። ጭራሽ ከእነሱ የምትማርባቸው ትምህርት ቤት ባለሙያዎች ደግሞ አሉ። እንደውም እንደ እድሜው እንደ አገልግሎቱ ተቋሙ ኤክሰለንሲ ሴንተር አለመሆኑ የስልጠና ማዕከል ይህ ኮሌጅ ብርሃንና ሰላምን አይተዋል። በዲግሪ ሳይቀር የፕሪንቲንግ የህትመት ስራን ኢትዮጵያ ውስጥ በዲግሪ እያስተማረ በዲፕሎማ እያስተማረ ነው እና ወመዘክር ደግሞ የአርካይቪንግ ስራን የስነዳ ስራን
ስፔሻላይዝድ ማድረግ የሚችል ከሱ በላይ ማንም ሊጠራ የሚችል ተቋም የለም እና እሱ ላይ ደኋላ እናነሰዋለንና አርካይቪንግ ለሀገር ይሄ ስነዳ ለሀገር ምንድን ነው ትልቁ ፋይዳው? እስኪ እሱ ላይ እናውን። ዛሬ ደግሞ የምናወራበት ወቅት ዲጂታል 2030 ላይ ሆነን ስለሆነ በጣም ጥሩ ርዕስ ነው። አገራትን የሚያበላልጠውም አገራትን ኤግዚስት አድርገዋል የምርም የሚያስብለው ብዙ ጊዜ ሌላ ጉዳይ እንጠቅሳለን እንጂ የምር አርካይቭ ነው፣ ታሪክ ነው አገርን አገር የሚያሰኛት። በጣም መረጃና ኢንፎርሜሽን ነው የሚያበላልጠው። የመረጃ ሀብት በጣም የላቀ ያለው አገር ሁልጊዜም የመሪነት ስልጣኑ ወደ እሱ አካባቢ ይመጣል። መረጃ ይመራል ሲባል ትንሽ አብስትራክት ይሆንብናል። ግን አሁን ላለው ሰው አብስትራክት የሚሆን አይመስለኝ። ለምን እያየነው ነው፣ ከየት ዳታ እንደሚወስድ ቴክኖሎጂው እየገባን ነው። ብዙ ሀብት ካላቸው ቦታዎች ነው የሚወስደው እና በጣም ብዙ ኮንትሪቢዩት የምናደርግ መሆናችን መቼም አይጠረጠርም። ለምን የጽሁፍ ባህላችን ረዥም ነው። አርካይቭ ማለት የሀገር የህልውናው ማስረጃ ነው በሁሉም መስክ። ስነ መንግስቱ ምን ይመስል ነበር ብትል ትናንትን በደንብ ቁልጭ አድርጎ ከየት ተነስቶ የት ደረሰ፣ የት ጋር ስብራት ገጠመው፣ የት ጋር ደግሞ በጣም ጠንካራ ነበር፣ ወረቱንም ሁሉንም ነገር ለማወቅ የሚያስችለው አርካይቭ። ይህን በተለይ የታሪክ ሰዎች ያውቁታል፣ በጣም ይገነዘቡታል ምን ማለት እንደሆነ አርካይቭ። ግን ለታሪክ ሰው ብቻ አይደለም። ኢኮኖሚው ከምን ምን ደረሰ፣ አድገናል፣ ቀጭጨናል፣ አንጸናል፣ አፍርሰናል፣ የምናውቀው መስታወታችን ሚረራችን አርካይቭ ምን ይባላል? አርካይቭ መጀመሪያ ዛሬ እኔ እናንተ እየተነጋገርን ይሄ ሬከርድ ነው የሚባለው። በአሁኑ ሌቭል ሬከርድ ነው። ከሆነ ጊዜ በኋላ ይሄ ንግግራችን አርካይቭ ይሆናል። ለምን? የምናነሳው ጉዳይ ታሪክ አለው። አሁን የተቀመጥንበት አውድና ጊዜ ራሱ የሰው የጊዜ እስረኛ አይደል? በጊዜ ምክንያት የታሪክነት ዋጋ አለው። ከዛ የምናነሳው ጉዳይ ደግሞ እኔም የዚህ ተቋም ኃላፊ ስለሆንኩ ነው። ከዛ የሆነ ጊዜ እኔ ላልሆን ይችላሉ። ባልሆንኩበት ሰዓት ይሄ ታሪክ ሆኖ ይወጣል። የአርካይቭ ቫሊዩ እያገኘ ሄዳል። ማንኛውም በየቀኗ የምንጽፋት የታይፕ ደብዳቤ ሁሉ ሳትቀር ለጊዜው ሬከርድ ነች፣ እድሜ ሲሰጣት አርካይቭ ነች። ስለዚህ በየቀኑ የማይቋረጠው ክምችት አርካይቭ በቫሊዩ ደግሞ እንደገና የበለጠ የነጠረ የሀብት ቫሊዩ ደግሞ ይሰጡታል። ሌየር ደግሞ ያወጡለታል። የዘመን ሌየር ሰርተው በጣም ውድ ፈጽሞ እንደውም ለመንካት ልዩ ፈቃድ የሚያስፈልጋቸው አርካይቭስ ተብሎ ሁሉ የሚቀመጡ አሉ። እንደሱ ሁሉ ይሆናልና በፕሪሽየስነት በዘመን ብዛት ውድነቱ የካፒታላይዝ እየተደረገ የሚሄድ ትልቅ ሀብት ቢኖር አርካይቭ ነው። ለጊዜው አይመስልም። እንደውም ተቋማት የሚቸግራቸው ወደፊት የሚመስለኝ አርካይቭ ማደራጀት አይመስለኝም። ዘመንም እያገዘ ነው። እንደው የመሰብሰቡ ዲሲፕሊን ካለ ጥሩ ይሰበሰባሉ ብዬ አምናለሁ። ኢንተርፕሬት የማድረጉ ጉዳይ ነው። እነዚህ ሁሉ ክሩድ ናቸው ከተቀመጡ፣ ኢንተርፕሬተር ይፈልጋሉ በጣም እና እሱ ሌላ ተጨማሪ ዲፓርትመንት ቅድም አንተ እንዳልከው ልክ ብርሃንና ሰላም የፕሪንቲንግ ፕሬስን ስራ ጉዳይ ትምህርት ቤት እንደከፈተለት ሁሉ የአርካይቭ ኢንተርፕሪቴሽን የአርካይቭ ዋጋ ያለው እና ለምንድን ነው ለአናሊሲስ የሚመች አርጎ የማዘጋጀቱ ነገር ሌላ ቁም ነገር ያለው ሰፋ ያለ ስራ የሚፈልግ ነገር። በጣም የሚገርም ነው። ያው የአርካይቭ ዋጋ ሰው ምንም እየመሰለው አይደለም። እኔ አንዱ በአንተ አንደበትም እንዲነገር የፈለግኩት አንዱ ተቋሙ ላይ ሆነ አርካይቭ ምን ያህል ዋጋ እንዳለው፣ በተለይ ደግሞ እዛ ውስጥ ተቋም ሄዶ የትላንት ነገር ሲፈልግ ከሰው ጋር ደውሎ የሚጠይቅ ሰው እዛ ተቋም ላይ ደግሞ ከነ ክብሩ ነው የምታገኘው እና የአርካይቭን ጥቅም ሰው በደንብ እንዲረዳው። እኔ አሁን ገጠር ውስጥ ላይ ፎክሎር ጥናት ስወጣ ይህ 200 እና የ300 ዓመት የአያቴ ነው የተባለ የሆነ እቃ አርካይቭ ነው። እሱን አያለው እና ከምን እንደተሰራ ግን አላውቅም።
እውቀቱ የለም፣ እቃው እቃው ነው ነው ያለው። የሚቀመጠው። በቃ አርካይቪንግ ግን እውቀቱንም እናገኝበታለን እና የእውቀት ማዕከል ነው። ትላንትን ከዛሬ ዛሬን ደግሞ ከነገ ጋር የሚያስተሳስረው ትልቁ ገመድ በእኔ መረዳት አርካይቭ ይመስለኛል። እና በጣም ትክክል። ቀጣይ የምናየው ምንድን ነው? አርካይቪንጎች እርጥበት፣ ሙቀት፣ ብርሃን እነዚህ ነገሮች ይፈትኗቸዋል። አሁን ሁለቱንም ብናየው የሰነድም የድምፅም የቪዲዮ ስናያቸው እነዚህ ነገሮች ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ወይም እንደ ወመዘክር እነዚህን ነገሮች ተቋቁሞ እንዲቆይ የማድረጉ እውቀት አለ ወይ? እንዴት ነው እነሱን ነገሮች እስኪ እናወራበት እሱ ላይ። በመጀመሪያ አንድ እውነት እናንሳ፣ ግልጽ እውነት ስለሆነ ነው። እሱ ምንድን ነው? የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይም መዘክር በራሱ እውቀትን እየፈጠረ እዛው የሚሰሩት ባለሙያዎች የሚሰሩትን እውቀት ወደ ትሬንድነት ቀይረው ይሰሩበታል እንጂ በላይብራሪውም ብንሄድ በአርካይቭም ብንሄድ በቂ እውቀት ሀገር አላዘጋጀችለት። የላይብራሪው ይሻል ነበር። ላይብራሪ ሳይንስ የሚባል ትምህርት ነበረ በአዲስ አበባ ዩኒቨርሲቲ ይሰጥ ስለነበረ እሱን የተማሩ ሰዎች በተለይ አሁን የመጨረሻዎቹን ባቾች እኛ ጋር ታገኛቸዋል። አገር አቁማለች። አሁን ይህ ትምህርት ወይ አያስፈልግ ይሁን አላውቅም። እንደውም በአይቲ ትምህርት ውስጥ ተካቷል በሚል ነው ምላሽ የሚሰጡን ሰዎች። አይቲ ትምህርት ውስጥ አንድ ሴግመንት ነች። እሷም ከክላሲፊኬሽን በላይ የምትሄድ አይመስለኝ። ዝርዝር ውስጥ ያሉ የላይብራሪ ሳይንስን ቁም ነገሮች የያዘች እውቀት አይደለች። አርካይቭ ጭራሽ ከታሪክ ትምህርት ክፍል ያሉ ታሪክ አንዱ ስታጠና አርካይቭን መፈተሽ ቁም ነገር ስለሆነ በሂስትሪ ትምህርት እውቀት ነው አርካይቭን የምንሰራ። በየቦታው ላይ ያለች ሊትሬቸር ላይ የሆነች ስነዳ ነገር ታለ ፎክሎር ላይም አለ። በጣም ግን አይደለም። ዋና ያስፈልጋል ሁለት ነገሮች። አሁን ቅርስና ጽሁፍ ያለው ሀገር እንዴት እነዚህን ትምህርቶች ዋና ቁም ነገር እንዳላረጋቸው ይገርመኛል። ለምሳሌ የኪነ ህንፃ ሀብቶች አሉን አይደል? እንደው ትንሽ ሀገር ብለን ለሌላ ምሳሌ እንዲረዳ በጣም እንደ ላሊበላን የመሰለ አክሱምን እንደገና ደግሞ ትልልቆቹን የፋሲለደስን ካስልስ እነዚህን ሁሉ እናያለን። የነዚህ እደሳ፣ የሪኖቬሽን፣ የሪስቶሬሽን ትምህርት ቤት የለም። ስለዚህ የግድ ከፈረንሳይ መጥተው ነው የሚያድሱልኝ። ወይም አለዛ እኛ በጣም እንጣጣራለን፣ ግን በማይሆን ሁኔታ ብዙ አበላሽተን በትክክለኛው ቅርሱ በተሰራበት ቁም ነገር ሳናድሰው እንቀራለን። እና ሲመጡ ይጮሃሉ። እውነቱን የሚያውቁ እና የቅርሱ እውቀት ያላቸው ሌሎች ሰዎች ሲመጡ እንደዚህ እኮ አይደረግም ብለው ይቆጣሉ። ይሄ ያጋጥመኛል ቱሪዝም ላይ ስለነበርኩ። በጣም ልክ እንደዛ ሁሉ የአርካይቭም ጉዳይ በገባር እውቀት ነው እየተሰራበት ያለው እንጂ በዋናው ሜንስትሪም እውቀት አይደለም። በዚህ ምክንያት መልክ ለማስያዝ ተሞክሯል። ምንም ጥያቄ የለው። እነዚህ ሰዎች አርካይቭ ምን እንደሆነ ባህሪው ስለሚያውቁ በሚችሉት ልክ ባገኟቸው የተለያዩ ትሬኒንጎች፣ በእርግጥ ተቋሙ አንዱ የሚያመቻቸው ነገር የሀገር ውስጥም የውጭም ትሬኒንጎች ቀደም ባሉት ጊዜዎች በተለይ በደንብ ተሰጥቷል። ከተለያዩ ከአሜሪካን ኮንግረስ ላይብራሪ፣ ከብሪቲሽ ላይብራሪ፣ ከጆን ኮልቪል፣ ከቱሪን ዩኒቨርሲቲ ከነዚህ ጋር ዩኔስኮ ጋርም አለ ዓለም አቀፍ አርካይቪንግ ካውንስል ልክ ከእነሱም ጋር ሁሉ ግንኙነት በመፍጠር እውቀት እንዲያገኙ በተለይ ሲኒየሮቹ ባለሙያዎች እና ኤክስፐርቶች ያውቃሉ። ይሄንን በእነሱ እውቀት ምክንያት አንድ አርካይቭ በምን አይነት ኢንቫይሮንመንት ውስጥ ይቀመጣል፣ ምን አይነት ሼልፍ ያስፈልገዋል፣ ከምን ማቴሪያል የተሰራ፣ ከቤት ሩሚው አቀማመጥ፣ ሂዩሚዲቲ፣ ኮንሲስታንት የሆነ ሩም ቴምፕሬቸሩ ምን አይነት ነው፣ ሃዛርድ ማለት ይሄ የሆነ ነገር ሰዓት ወይ ሌላ ነገር ቢመጣ ምንድን ነው መከላከያው፣ በምን ሊጠበቅ ይችላል የሚሉ ኢቭን የቤቱ ቅርጽ ጀምሮ ሳይንሱን ያውቃሉ። በዚህ እውቀት መሰረት በተቻለ መጠን አርካይቭ በዚህ አይነት ሳይንስ እንዲቀመጥ ለማድረግ ጥረት ተደርጓል። ግን እንዲህም ሆኖ የእውነት በሌሎች ትልልቅ ዓለም አቀፍ
አርካይቭ አቀማመጦች አንጻር የኛን ሳይንስ ስናየው በየጊዜው አፕዴት ያደረጓቸውና ቴክኖሎጂ እየተጠቀሙ ምንም እንዳይሆን ያደረጉበት ማቴሪያል እኛ ጋ የለም። ስለዚህ ስቲል ገና ሙግት ነው፣ ገና ስራ የሚጠይቅ ነገር ነው። ጥሩ ሆኖ አዲስ የአርካይቭ ብቻ ህንፃ የተሰራው እኮ አሁን 2016 ዓመተ ምህረት በይኩኖ አምላክ ኃላፊነት ዘመን የተመረቀው እና እኔም አሁን የተረከብኩት ትልቁ ህንፃ ነው። እሱ ነው የአርካይቭ ህንፃ የሚባለው እንጂ ከላይብረሪው ጋር ከሌሎቹ ጋር አንድ ላይ ያለ። ስለዚህ ተጀምሎ አሁን ባለው ሁኔታ እያመለጡ ነው ያሉ አርካይቮች አሉ ማለት ነው። ልክ ነው። ጉዳትም የደረሰ ለምሳሌ ልንገርህ፣ ይሄ ተቋም 30 ዓመት ከሞላው በኋላ ያለ ማንኛውንም አርካይቭ የመሰብሰብ ግዴታ አለበት። የአዋጅ የትኛውም ተቋም ደግሞ 30 ዓመት የሞላው ከዛ በላይ የሆነውን ዶክሜንት አምጥቶ ቫሊድ የማስደረግ ግዴታም አለበት። የትኛውም ተቋም የጤና በለው ትምህርት በለው ሁሉም ኢቨን ፕሬስ ግዴታው። ምክንያቱም ናሽናል አርካይቭ የኛ ነው። ትክክል። ስለዚህ የብሔራዊ ሜሞዋር ውስጥ ብሔራዊ ኮሌክቲቭ ኮንሽስነስ ውስጥ መግባት አለበት የሚባል ማንኛውም ዶክሜንት እዛ ነው የሚከማቸው። ይሄን ለማድረግ የአዋጅ ስልጣኑን ኤክሰርሳይዝ ለማድረግ የሚችልበት ግንዛቤ የለውም። ስለዚህ መዝገብ ነው የሚሉት በየተቋሙ እንትን እኮ ነው ይሄ ገሊት የተቀጣችበት ደብዳቤ አይደል እንደ ምናምን ተብሎ ተሰብስቦ ይቃጣል ነው ይወገድ ኮሚቴ ይቋቋማል። አይዋገድ በጣም ከባዱ ዕዳ እሱ ነው። በጣም የሚገርም። በዚህ ምክንያት ዝም ብሎ ተቋማት በሚያደርጉት ቸልተኝነትና ዕዳ አድርገው በማየት ቤት ያጣበበ ነገር አድርገው በማየት የሚያካፍሉት የሚያሳዝንህ ንብረት ይቃጠላል። የሚያሳዝንህ የኢትዮጵያ ትልልቅ ጉዳዮች ይቃጠላሉ። ለዚህ ጥሩ ምሳሌ ልስጥህ። ይሄንን አውቆ በጣም አስፈላጊ ነው፣ እንደውም አርካይቭ ዋና ህይወታችን ነው ብሎ የወሰነ አንድ ጥሩ ምሳሌ የሚሆን ተቋም ልጥቀስ ለክላስ ይሻስል። የውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ ሚኒስቴር መስሪያ ቤት በ2017 እንደሚመስለኝ ክቡር ዶክተር ጌዲዮን ጢሞቴዎስ ሚኒስትር ሆነው እንደመጡ ይመስለኛል። ይሄ ቆየ ማለት እኔ ያልነበርኩበት ጊዜ ስለነበር የተነገረኝን ነው። እንደመጡ አንድ አርካይቭ የተቀመጠበት ሁኔታ አሳዝናቸው። ማንንም ሳይጠይቁ እሳቸው የኢትዮጵያ ዲፕሎማሲ ከየት ወዴት ነው የሄደው፣ ከብሪቲሽ ጋር እንዴት ነው ዲፕሎማሲያችን የነበረው፣ የት ጋር ጀምሮ አሁን ምን ላይ ነን፣ የራሻው የሌሎቹ ሁሉም ሀገር ብለው ሊያዩ ሲገቡ አርካይቭ ጥሩ አይደለም ይዞታው አለው፣ ሀብቱ አለው፣ ግን ሀብቱ ክላሲፋይድ አይደለም፣ በጥሩ ቁም ነገር አልተቀመጠም። የመደራረብና የአሮጌውና አዲሱ ጭምልቅልቁ የመውጣት ነገር ነበረው። ስለዚህ ይሄን ጉዳይ የመጀመሪያ ስራ ማድረግ አለብኝ ብለው መጥተው ከተቋሙ ኃላፊ ከይኩኖ አምላክ ጋር ተነጋግረው ትልቅ ፕሮጀክት ተይዞ ላለፈው 1 ዓመት ከምናምን ልበላይ እንግዲህ 2017 አሁን 2018 ላይ ነን። ከ1 ዓመት በላይ በፈጀ ጠንቃቃ ስራ ከ100 በላይ የኛ ባለሙያዎች እዛው ሄደው እየሰሩ የ116 ዓመት የኢትዮጵያ የዲፕሎማሲ አርካይቭ በጣም ሂውጅ፣ ይሄ ካየነው አሁን ቅድም ከጎበኘ ነው ብዙ እጥፍ ወደ ላይ ብዙ ህንፃዎች የሚሸፍን በፕሮፌሽናል ሼልፍ ቅድም ያልኩህና የሂዩሚዲቲ ሌሎችንም በሚቋቋም ሼልፍ እና በጥሩ ክላሲፊኬሽን ካታጎራይዜሽን ተደራጅቶ ተቀመጠ። የመጀመሪያ ስራቸው እሳቸው ምንድን ነው? ማንኛውም ዲፕሎማት ሆኖ የሚመጣ ወደ ውጭ ሊሰየም የሚሄድ ለአምባሳደርነት የተዘጋጀ የውጭ ጉዳይ ባለሙያ ምሁር መጀመሪያ የሚለቀቀው አርካይቭ ውስጥ ነው። አጥንቶ የሚሄድበትን ሀገር ጉዳይ ሪሰርች ሰርቶ ዲፌንድ አድርጎ ነው እንደውም ወደዛ ጉዳይ መግባት ያለበት የሚል ነው የሳቸው አቋም። ትክክል። ይሄ በጣም የሚገርም ነው። በጣም የወደድኩት ፕሮጀክት ነው። ትልቅ ደግሞ ውጤት ያመጣል። እንዴ በደንብ ሌሎቹም ጤናውም ትምህርቱም ይሄን ነው ማድረግ ያለበት እያልማል። ግን አሁን ወመዘክር ይህንን ስራ ከነዚህ ሁሉም ተቋማት ጋር ቢያንስ አሁን የግለሰቦች ጋር ሊከብድ ይችላል። ሃይማኖት ተቋማትም ለራሳቸው ሲል ካልሆነ በስተቀር ሊከብድ ይችላል። የመንግስት ግን ሊከብድ የሚገባው አይደለም እና ከነዚህ ጋር ተገናኝቶ አንድ ግንዛቤ መፍጠር
ሁለተኛ ይህን ስራ እንዲሰራ በራቸውን የመክፈት እንዲህ አይነት ስራዎች አሁን ውጭ ጉዳይ ራሱ ነው አንኳኳ መጥቶ ነው። ሌሎቹስ አሁን የባንክ ታሪክ መከላከያ ሚኒስቴር እነዚህ 100 ምናምን ዓመት ያላቸው ተቋማት አሁን ሊያመልጠን የሚችል ብዙ ሰነድ ይኖራል ማለት እኮ። በጣም ጥሩ ጅምሮች አሉ። አሁን ቅርብ ጊዜ እንደውም መከላከያን ተራኸው የሀገር መከላከያ ሚኒስቴር ትልቅ ሚውዚየም እና አርካይቭ እያደራጀ ነው እዚህ ጃን ሜዳ ጋር። የኛ ተቋም ኃላፊዎችም እንደገናም ባለሙያዎችም ሄደን ጎብኝተን መጀመሪያ ፕሬዛል ሌሎች ስራዎች ሁሉ ተሰርተዋል። አሁን ደግሞ በቀጥታ አርካይቭን ለማደራጀት እየተገባ ነው። አንድ ሂውጅ ዶኪሜንት የመከላከያ ነው። ሚሊተሪ ሂስትሪን፣ ሚሊተሪ ሎጂስቲክስን፣ ሚሊተሪ ኢኮኖሚክስን፣ ሌሎቹንም ጉዳዮች ለማጥናት እነዚህ አርካይቭስ ናቸው ህይወት ያላቸው። ስለዚህ እነሱን ለመስራት ጥረት እየተደረገ ነው። የፓርቲ ፖለቲክስ ከጀመረበት ጊዜ ጀምሮ የነበረውን አርካይቭ እንደዚሁ አደራጅተናል። ከደርግ ጀምሮ እስከ አሁኑ እስከ ብልጽግና ፓርቲ ድረስ ያለው እንደዚሁ የኛው ተቋም ልጆች በጽህፈት ቤቱ አደራጅተዋል። እንደዚህ ፍላጎቶች እየመጡ ነው እና እነዚህን እንደምንወሰዳቸው መሰለ እንደ ፓይለት እንደ ጥሩ የፓይለት ፕሮጀክት አፈጻጸሞች ብንወስዳቸው ሌሎች ተቋማት እነዚህን እያዩ መከተል ሀሳብ ቢኖራቸው በጣም ጥሩ ይመስለኛል። እርግጠኛ ነኝ ይህም ቃለመጠይቅ ቢያንስ የተወሰኑ ተቋማትን ያነቃቃል። በጣም እኔ ግን ገፍቶ መሄድን የመሰለ ነገር ብዙ ጊዜ ገፍቶ መሄድን የመሰለ ነገር የለም። ቁጭ ብለን ስንጠብቅ የሚያመልጠን የሀገር ታሪክ ነው። ብዙ ጊዜ እቆጫለሁ አንዳንድ ግለሰቦች ጋር የሌለ ደግሞ ዶክመንት እናገኛለን። ሰሞኑን ከምክትል ጠቅላይ ሚኒስትሩ ጋር ስትሄዱ አይቼ ያ ሰው ምን አይነት ዋጋ ቢከፍል ነው አያያዙን ችሎበታል። ምን ታዘብክ እዛ ላይ? እስኪ አሁን እንዲህ አይነት ግለሰቦች ላይ የምታየው የግለሰብ በጣም እያስደነቀኝ ነው። ኧረ በእውነት ልንገርህ እና ለምሳሌ በቅርቡ አንተም ቅድም ጠቅሰዋል ያየሂራድ አላምረው የሚባል ትልቅ የጥበብ ሰው የዜማና የግጥም ደራሲ የነበረ ፕሮዲውሰር የነበረ በሌሎችም የፕሮዳክሽን እና የኢቨንት ጉዳዮች የሚታወቅ በጣም ትልቅ ሰው ነበረ ያየሂራድ። ያየሂራድ መጽሐፍ እንደሚሰበስብ እኔም አውቃለሁ። በተለያዩ ጊዜዎች ስንገናኝ መኪና ውስጥ ብዙ መጽሐፍ ያለው እጁም ላይ መጽሐፍ አታጣም። እዚህም ፒያሳም የሚውለው ኤንሪኮ ጋር አሁን ቅድም ከምክትል ጠቅላይ ሚኒስትር ጋር የገባንበት ቤት ያልኩ ውስጡ እሱ ውስጥም መጽሐፍ ሊገዛ ይመጣል። ሸክላ ይሰበስባል። አሁን ሰው የሆነ ልጅ ጥሩ የእጅ ጽሁፍ ብታገኝ ትገዛለህ አንተ? ወይ አድርቄ ያልፋሉ እንጂ ደብተሩን አትገዛው። እሱ ደብተር ይገዛል። እና ደብተር ደግሞ የዚህ ዘመን ብቻ እንዳይመስል የአፄ ኃይለሥላሴ ዘመን ደብተሮች ገዝተዋል። የደርግ ዘመን ደብተሮች ገዝተዋል። በየጊዜው ያለው የካሊዮግራፊ እድገት ምን አይነት ነው የሚለውን ሊያጠና የፈለገ ይመስለኛል። ሳየው ደብተር ብቻ ተሰብስቦ አግኝቻለሁ። ደብተር ብቻ የሰው የእጅ ጽሁፍ ጥሩ የሚባል የእጅ ጽሁፍ ተሰብስቦ አግኝቻለሁ። ይሄ መቼም ካለ ምክንያት አይደለም እምልህ ሳብጀክቱን ፈልገው ከሆነ ቴክስት ቡኩን እንጂ ምን ያደርግልሃል ደብተር አይደል? ሳብጀክቱን አይደለም የሚፈልገው ሃንድ ራይቲንግ የምትባለው ቁም ነገር ፈልጓታል። ሌላ ደረሰኝ፣ ይሄ የግብር ደረሰኞች፣ ውሎች፣ የመሬት ውሎች ምናምን ገዝቷል። ይሄ አሁን የሚያሳይ ምንድን ነው? የመሬት ስሪታችን ከየት ተነስቶ የት ደረሰ፣ የሀብት የግብር ስርዓታችን ምን አይነት ነበር የሚልም እያጠና ሊሆን ይችላል። አሁን እንግዲህ ካለፈ በኋላ ያየነውን ነው የምነግርህ። ከዛ በኋላ ቤቱን እስኪያጣበበው ድረስ መጽሐፍ ሰብስቧል። የመጨረሻው ደብዳቤ አንጀቴን በልቶኛል። ድንገት ነው ያረፈው ያየሂራድ። ህይወቱ በድንገት ነው ያለፈው። ቀደም ብሎ እና መጨረሻ ላይ የጻፋት ደብዳቤ በጣም አንጀት ትበላለች። ለኪራይ ቤቶች አስተዳደር የተጻፈች ነች። እንደገናም ሙዚቀኞች ማህበርም ድጋፍ ሰጥቶታል። እዛ ላይ ምንድን ነው የሚለው? መጽሐፎቹ ቤት ስለ እያጣበቡ አልጋውን ወደ በሩ ገፉበት። ብቻውን ነው የሚኖረው። እየሞላ መጣ እና መጽሐፎቼን ማስተካክልበት ቤት እንድከራይ ኪራይ ቤቶች ቤት ይስጠኝ ይላል ጥያቄው። ይሄ በጣም የሚያሳዝን ነው። በጣም እና በጣም የሃይማኖት ትላለ፣ የፍልስፍና ትላለ፣ ምንድን ነው የሌለው የሁሉም። አሁን ፍቅር እስከ መቃብር
ሶስቱም ቨርዥኖች አሉት። የመጀመሪያ የታተመው አለው። ከዛ ደግሞ ሁለተኛ ሜጋ ሲያሳትማቸው የነበሩት አሉት። በመሀል ደርግ ያሳተማቸው በደርግ ጊዜ የታተመው አሉ። ከመጀመሪያውትም በኋላ እነሱ አሉት። ከዛ ደግሞ የሶስተኛው በሜጋ በተለያየ ጊዜ ታትሟል አይደል? የእነሱ ወደ 4 አለው። ምን ያደርጋል አሁን ፍቅር እስከ መቃብር አንዱን ነው አይደል እኛ የምንገዛ። ይኸውልህ በየጊዜው የነበረውን በህትመት ሁኔታ ውስጥ ይህ ፍቅር እስከ መቃብር ምን ይመስላል ልወቅ ካልክ ራሱ ሁሉም አለ። ይሄ ከሰብሳቢ በላይ ነው። በጣም የሚያስቆጭ ሰው ነው እና ሙዚቃም በዚሁ ልክ ሰብስቧል። ሙያው ነው እሱ። እንኳን ለሁላችንም አሳዛኙ ዜና ታህሳስ 24 ቀን ነው አረፈ 2017። ስቲል ኮምፕሬሄንድ ለማድረግ ይቸገራለሁ የእሱን ህልፈት። ከዛ እህቱ እንዴት ላድርግ ይህም ነገር ብላ ተጨነቀች። መጽሐፍ እና ሀሳቡን ለማግኘት አልተቻለም። ላይብረሪ ሊያቋቁም ነበር። ምንድን ነው ሊያደርግ የነበረው? እና በቀጥታ ጥያቄውን ለጓደኞቹ ለወዳጆቹ ስጠይቅ ይህን ነገር መልክ ማስያዝ የሚችለው የኢትዮጵያ ቤተ መዛግብትና ቤተ መጽሐፍት አገልግሎት ነው። ስለዚህ ለዛ ጥያቄውን ማቅረብ ነው ያለብሽ ይሏታል። እና እሷ በቀጥታ ያን ጥያቄ ወደ ተቋም ታመጣለች። ይኩኖ ቤት ሄድና ያየዋል መጽሐፎች እና ይሄ በፍጹም እንዲሁ ዝም ብሎ የሚነካካ ስራ አይደለም። እኔ ባለሙያዎች መድባለሁ፣ እዚህ ይመጣሉ፣ ክላሲፋይ ያደርጉታል። ከዛ እንግዲህ እናንተ የምትወስኑትን ትወስናላችሁ፣ መጀመሪያ ግን መመዝገብ አለበት ብሎ በጣም ብዙ ባለሙያዎች እና አንድ 12 የሚሆኑ ባለሙያዎች እና አንድ ኮምፒውተር ተመድቦ ሄዱ። ሙሉ ቀን ነው እየዋሉ የሚሰሩት። 4 ወር ፈጀባቸው፣ 5 ወር ነው እንደዛ ፈጀባቸው መዝግበው ለመጨረስ። ሙሉ ቀን ይሄ ሁሉ ሰው እየተጋገዘ ማለት ነው። በሁሉም አይነት የምዝገባ ስልት እንትናሉና እየተደነቁ ነው እየመጡ የሚነግሩት ለይኩኖ። ይሄን ማገኘን፣ ይሄም እኮ ተገኘ። አንዱ የተገኘው እንዳልከው የተቋማችን መመስረቻ የነበረው 1936 ሚያዝያ 27 የወጣው ዶኪሜንት እኛ ጋር የለም። እዛ ተገኘ። እነቀን ሌሎቹም ምን ብዬ ልንገር። አሁን ለምሳሌ እኔ ካየዋቸው ውስጥ እንደው አንዱን ላስደንቅ። የ1948ቱ የአፄ ኃይለ ሥላሴ 25ኛ ዓመት የኢዮቤልዩ በዓል በጣም ልዩ ነበር። አንድ ከነጻነት በኋላ መሆኑ፣ 2 ህገ መንግስትም ምንም ብዙ ተቋማት ከዛ ጋር ኢቭን ብሔራዊ ቲያትር የተከፈተው የዛኔ ነው። ብዙ ተቋማት 1948 ላይ እንዲከፈቱ ተደርጓል። ያንን ኢዮቤልዩ ምክንያት በማድረግ ለህዝቡም ሁለተኛው ትልቁ ህገ መንግስት የተሰጠው ሞደርን የሚባለው ህገ መንግስት የዛኔ ነው እና የዛኔ የነበረውን ኤቨንት ንጉሠ ነገሥቱ ከቤተ መንግስት ወጥተው አደባባይ ላይ እስከሚደርሱ ድረስ ማን የት ጋር ይቆማል? ፈረስ በየት በኩል ይቆማል? መኪኖች በየት በኩል ይቆማሉ? ከፈረሱ ፊት የሚቆመው ማን ነው? አጠቃላይ ፕሮቶኮል ህጉ እንዳለ ዝርዝር አለው። የሚገርም ነው። ረዥም እንትን ነው እና ማፕ ተሰርቶለታል። ሩቱ ደግሞ ተጉዞ ሰረገላው ምኑ ዞሮ አደባባይ ጋር የሚቆምበት ማፕ ተሰርቷል። ይሄ በዛ ጊዜ የወጣ ዶኪመንት እኛ ጋር የለም። እሱ ቤት አለ። ከተገኙት ዶኪሜንቶች አንዱ ይሄ ነው። እንዲሁ ዝም ብዬ እንደው ብዙዎቹ መሀል ነው ነግርህ እንጂ እያንዳንዱ የምትገባ ጉድ ነው። ይሄንን ዶኪሜንት በአጠቃላይ ወደ ኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ይግባልን የሚል ጥያቄ በእኔ ጊዜ መጣ። እኔ ከመጣው በኋላ ከዛ እኔም ዝርዝሩን አየሁት። ምንድን ነው የሚሆነው? ይሄን እንዳለ ስብስብ አድርጎ አምጥቶ ወስዶ በየክላሲፊኬሽኑ መጀመሪያ የነበሩን ኮሌክሽኖች ውስጥ ብንከተው ልክ ባህር ውስጥ ውሃ በባሌ ጨምረህ ምንም ማይለይ ነገር ነው። ትክክል ይጠፋል። ስለዚህ ለምን አንድ ትምህርት አንሰጥበት? ይህን ስብስብ አንድ ግለሰብ ብቻ ምን ያህል እንደሚሰበስብ ያውም ብዙ ጊዜ አርቲስት አንባቢ አይደለም ይባላል። እሱን የተሻገረን ሰው ምሳሌ አድርገን ለምን አናስተምርበት? ስለዚህ ለምን የእሱ ኮሌክሽን ስፔሻል ላይብራሪ ለምን አናቋቁም በሱስ እና እዛ ውስጥ እንዲደራጅ ብናደርግ በሚል በራሱ ስም የተደራጀ ቤት ሰየምን እና እዛ ውስጥ
በታህሳስ ልክ በአመቱ መጽሐፍቱ እናንትኖቹ ገብተው ሼፍት ሆነው ለንባብ ሬዲ ሆነው ተዘጋጅተው አለቁ። የመጣ ሰው ሁሉ ዛሬ ይደነቃል። በጣም ወደፊት በዛ ምክንያት ደግሞ ሁለተኛ የማንን ዓመት አገኘን መሰለ? ይሄ አሁን እንደነገርኩ የፕሮፌሰር ተወልደ ብርሃን ገብረ እግዚአብሔር ስብሐት ገብረ እግዚአብሔር ወንድም በራሳቸው የሚታወቁ ናቸው። ስብሐትን ዝም ብለው ሰው በይበልጥ ስለሚያውቀው ብዬ እንጂ በራሳቸው በጣም በዓለም የሀገራችን ጀግና ዘነበው ላይ ጻፈውን እያየው ነበር። በጣም የእኚህ ትልቅ ሳይንቲስት የእድሜ ልክ ስብስቦች ልጆቻቸው እንዲሰጥ ለእኛ ወሰኑ። የአንድ አርቲስት ኮሌክሽን ምን እንደሚመስል አየን አይደል? የአንድ ሳይንቲስትስ ምን ይመስላል የሚለውን ለብቻ ለምን አንሰይምም ብለን ሌላ ስፔሻል ላይብራሪ ደግሞ አቋቋም። አሁን ምርጥ በሙሉ ስብስብ የአካዳሚክ ጆርናሎች በሳይንስ ዙሪያ በቦታኒ በኢኮሲስተም የተጻፉትን ጉድ ነው። አስመራ ዩኒቨርሲቲ የነበረ ስልጣን ኃላፊነት ፕሬዚዳንትም ስለነበሩ የእሱን የዩኒቨርሲቲውን ጉዳይ ማወቅ ከፈለግ እዛ ስብስብ ውስጥ ታገኘዋለህ። ምን ብዬ እነግርሃለሁ። እሱ ደግሞ ሌላ ለሳይንስ አዋቂዎች ባህር የሆነ ደግሞ ነገር አገኝ። እሱ ይደንቅሃል አይደል? አንድ ሳይንቲስት ምን አይነት ሙዚቃ ይሰማል ብለህ ማሰብ ከፈለግ ፕሮፌሰር ተወልደ ያዳምጧቸው የነበሩ ሸክላዎች፣ ሲዲዎች፣ ካሴቶች ደግሞ መጥተዋል። መልቲ ዲስፕሊን ነበሩ። በፍጹም እኔ እናንተ የምንሰማው ሙዚቃ አይደለም የሚሰሙት። እነ ሪሚስኪ ኮርሳኮቭ፣ ሪቻርድ ቫግነር፣ ቻይኮቭስኪ፣ ምን ልበልህ ሞዛርት፣ እነዚህ ነው የሚሰሙት። በእርግጥ እነዚህ ሙዚቃዎች ወደ ሂሳብነት ወደ ሳይንሳዊ ክላሲክ ከፍታ ያላቸው ሙዚቃዎች ናቸው። አንድ ሳይንቲስት ለሱ ኮንቴምፕሌሽን እና አካዳሚ ቀረብ ያለ ጉዳይ እንደሚመርጥ ገብቶኛል። እኔ ከኖሌጁ ጋር የሚሄድለት ነገር ነው። ይሄ የብዙ ሳይንቲስቶች ባህሪ ይሁን አይሁን አላወቁም። ኦሪንቴሽናቸው ግን አርቲስቲክ ኦሪንቴሽናቸው ራሱ አስደናቂ። እኔ ሰውየውም በህይወት አላቃቸውም ማለት በቴሌቪዥን እንደማንኛውም ሰው ነው እንጂ በአካል አላገኘኋቸው። በስብስባቸው ግን ምን አይነት አርቲስቲክ ዲስከሽን የሚያካሂዱ እውቀት ያላቸው ሰው መሆናቸውን አውቄያለሁ። ወደ እኔ ሙያ እንኳን መተህ ማለት ነው። በሱም እኛ አንሰማውም። እኔ ላይኖረኝ ይችላል። እዛ ውስጥ ያገኘኋቸው ኮሌክሽንስ እኔ ቤት ላታገኘው ትችላል። ድንቅ ነው። ይኸውልህ ግለሰቦች በጣም ዋጋ ያለው ስራ ይሰራሉ። ያልኩህ ለዚህ ነው። በጣም የነ ብላታ መርስ የያዘን ወልደ ቂርቆስ መጽሐፍት እኛ ጋር ናቸው። ቤተሰቦቻቸው ሰጥተው በሙሉ ስብስቡ እኛ ጋር ነው ያለው። እንዲህ እያልክ ስትሄድ የቅርብ ጊዜ ደግሞ የፊታውራሪ አመዴ ለማን ስብስቦችም እንደዚሁ ተቀብለናል። አየኸው፣ ይሄ አዲስ ተሞክሮ አዲስ ልምድ ነው። እኔ ብዙ ያስተምራል ለትውልድ ለጄኔሬሽን አንድን ጉዳይ ማበርከት ከፈለግ ይሄን አይነት ልምምድ በጣም አጠንክረን ልንቀጥለው የሚገባ ይመስለኛል። በጣም ቆንጆ ነው ማለት አሁን ይሄ እንትኑ ራሱ የአርካይቪንግ ውጤቱ ያሳያል። ይሄ ቀጥታ የሚናገር ነገር ነው እና ይህንማ የበለጠ ማስፋት የበለጠ ማጠናከር ነው እንጂ አሁን ሀረር ሄደን እኮ የምንጎበኘው የግለሰብ ሙዚየም ነው። አሁንም ባለፈው እናንተ የሚያያችሁት የሚያስደንቅ እኔ በጣም ስገረም ነበር፣ እያገለበጥኩ ነበር ሳየው የነበሩ እና እንዲህ አይነት እኔ አሁን ምንድን ነው ስጋቴ እንዲህ ግለሰቦች ጋር እንደተቀመጡ ቢበላሹ እንደ ለኤሊና ዕዳ ናቸው የሚሆኑት እና እኔ ግለሰቦችን በአርካይቪንግ ዙሪያ በአያያዝ ዙሪያ ላይ ከማንቃት አንጻር ምንድን ነው የሚጠበቀው? በጣም ብዙ ስራ ይጠበቃል። በተለይ የኮሚኒኬሽን ስታይላችንን እኛም እንደ ተቋም ማሻሻል አለብን። እንዲህ ያለ መልካም ስራ መስራት እድል እንዳለ ማስተማር ያስፈልጋል። ሰዎች ለምሳሌ የት እንደሚሰጥ የማያውቁ እኮ ብዙ ስብስብ ከውጭም ከሀገር ውስጥ ማሰባስበው ቤታቸው ብዙ ኮኔክሽን ያላቸው ሰዎች ይኖራሉ። የት እናድርገው ሲሉ የሚቸግራቸው አያውቁም። ስለ ተቋሙ ምንም ሰምተውም ላያውቁ ይችላሉ። የሚዲያ በጣም ሰፊ ስራ ይፈልጋል። ሚዲያ ሲባል ደግሞ ነባሩን የሚዲያ ስልት ነው እንደገና አዲስ እየተላመድ ነው የመጣ ነው። እንደ ፋሽን የመጣውን አዲሱን የሚዲያ ፕላትፎርምም የተከተሉ የማስታወቂያ መንገዶች በጣም ያስፈልጋሉ። አንደኛው እሱ፣ ሁለተኛው ትምህርት ቤቶች ናቸው። ትምህርት ቤቶች በጣም ልጆቻቸውን ላይብራሪን ባህል እንዲያደርጉ ማድረግ በጣም አስፈላጊ ነው። እኔ አሁን የላይብራሪ ውስጥ የንባብ
ትራዲሽን ዝም ብለን አብረሆት በምናያቸው ልጆችና እኛ ጋር ሙልት ብሎ በምናየው ሰው ከለካ ነው እኔ ልክ አይመስለኝ። ልክ ነው። በጣም ከሰፊው የአዲስ አበባ የኢትዮጵያም ስዕል አንጻር እነዚህ ተቋማት አነስ ያሉ ስለሆኑ እነሱን የሚሞላ ሰው ሊመጣ ይችላል ከሰፊ ሬንጅ። ግን ወስደን በትምህርት ቤት ብንበትነው ይህን ሬሾ ምናልባት ጭራሽ ምንም ከአንዱም ትምህርት ቤት ያልመጣ ሊኖር ይችላል። እንደውም አለ ይቅርታ አድርግልኝ እንጂ እዚህ ላይ ልጠይቅ የነበረው በየማረሚያ ቤቱ በየክፍለ ሀገሩ ከተሞች ጋር መጽሐፍ ገዝታችሁ ትሰጣላችሁ፣ የንባብ ንቅናቄ ታደርጋላችሁ። የንባብ ባህል ከየት ተነስቶ የት ደረሰ? ይህን እንዴት ነው የሚለኩት ብዬ አስባለሁ። እና አብረን እንደው በዛው ብዙ እነዚህም ጋር በጣም ትልቅ ስራ መስራት ይጠይቃል። ልክ እንዲህ ያለ ሰርቪስ እንዳለ ሲታወቅ ቅድም ያልነውን ሀብት የማሰባሰብ እድሉ እናገኛለን። በሁለተኛ ደረጃ ግን አሁን ያነሳው ንባብ እኔ የሚለካ የሚመስለኝ በአካዳሚክ ሪዲንግ ከለካ ነው ልክ አይመስለኝ። ትክክል አይደለም። ከባድ አሳይመንት ይኖርብናል። ልክ ነው። አማራጭ የለህም። ላይብራሪ ትመጣለህ፣ አሳይመንትን ትሰራለህ፣ ሬፈረንስ ታነባለህ ቢያንስ እና ለዛች ጥሪ ነው። ልክ እሷን አሳይመንትን ያስገባህ ቀን ማግስት ምን የሚያስመጣህ ጉዳይ የለም። ምን ያህል አንተ ውስጥ ባህል ሆኗል ነው ጉዳዩ ትልቁ ነገር። ዝም ብለን በአውሮፓ ከተሞች ስንጓዝ የባቡር ጉዞ እናደርጋለን እና የባቡር ጉዞዎች ውስጥ ባልና ሚስት ባቡር ውስጥ ገብተው ሁለቱም አያወሩ። እንደገቡ ቦርሳቸውን ከፍተው ቢጠፋ ጋዜጣ እዛውም ተቀምጦ ታገኛለህ ባቡሩ ላይ። ምንም ካልያዙ መጽሐፍ በጋዜጣ ያነባሉ። ወሬ የሚባል ወደ ጎን የለም። ፐብሊክ ትራንስፖርት ላይ እንኳን ይህን ብዙ ሰው ሰምቶ የሚነግርህ ነው። እኛም አይተነዋል። ወሬ ከሰማህ አለ ጥርጥር የእኛ ሰዎች ናቸው። ትልቅ ትዝብት ነው። እውነት እንደሱ በትክክል የታዘብኩት ነው። እና ምንድን ነው የሚያሳየን? የንባብ ባህል በጣም ጥልቅ ነው እነሱ ጋር። በቀን ሳያነብ መዋል እንደውም ጋዜጣ ጠዋት ጋዜጣ ሲያገኙ ሞርኒንግ ፕሬየር ኦፍ ሞደርን ማን ይላሉ። የዘመናዊ ሰው የጠዋት ጸሎት ማለት ጋዜጣ ማንበብ፣ በትንሹ ጋዜጣ ማንበብ አለ። ይሄ ሁኔታ አሁን እነሱ ጋር ቻሌንጅ አይገጥመውም ልልህ አይደለም። ያው ቲክቶክ ምኑ እነሱንም ቻሌንጅ ያደርጋቸው። ግን እንደ ፊንላንድ፣ እንደ ኖርዌይ፣ እንደ ስዊድን፣ እንደ ሉክዘምበርግ አይነት ሀገሮችን ውሰድና ስታይ ንባብ ማለት ለነሱ እንደ ፌስቲቪቲ ነገር ነው። በጣም ትልቅ ፍንደቃ ቡረካ ያለው ነው። ኮንሰርት እንደመጠራት ማለት ነው። የንባብ ፌስቲቫሎች ላይ የንባብ ቡክፌሮች ላይ መሄድ ማለት ቡረካ ነገር ነው። በጣም ነው ደስ የሚል። ይሄንን ባህል እንዲሁ ለመደነቅ ሳይሆን ማውራት ያለብን አይደለም። በጣም ስራ ይፈልጋል። በጣም ማምጣት ያስፈልጋል። ወላጆች መጽሐፍ ይዘው ወላጆች ለልጆቻቸው የልደት ስጦታ አድርገው መጽሐፍ ሰጥተው እንደገናም ቆመውም አንብበው ማለማመድ መቻል አለባቸው። ብዙ ጊዜ ይጠቀሳል። ኒኮሎ ማኪያቬሊ ወደ ላይብረሪ ሊገባ ሲል ገላውን ይታጠባል እና ምንድን እያረክ ነው ሲሉት አይ ቅዱሳኑን ላናግር ልገባ ስለሆነ ንጹህ መሆን አለብኝ ይላል የሚል አባባል። ሉክ ከማታቀው 3000-4000 ዓመት ከኖረ ጉዳይ ጋር ኮንቨርሴሽን ልታደረግ እየገባህ ነው። እውነት ነው ደግሞ የጻፈ ሰው የፈለገ በኑሮው እንትን ይሁን እንጂ ንጹህ ነው። በቃ ንጹህ ክሊር ማይንዱን ነው የጻፈ ነው። አውጥቶታል እና ከአንድ ንጹህ ማይንድ ጋር ልትነጋገር እየገባህ ነው። ለአንተ ሊጽፍ ብዙ ሰዓት ከተጨነቀ በጣም ለአንተ ሊጽፍ ረዥም ሰዓት ካጠፋ ሰዓታት አይደለም ዓመታት ሆን አንዳንዱ ፍቅር እስከ መቃብር ብቻውን 15 ነው 10 ዓመት ፈጀብኝ ነው ያሉት መሰለኝ አይደለ? እንግዲህ እድሜ ልክ የሚያታግለን መጽሐፍ ነው። ለሳቸውም ቀላል ጊዜ አይደለም የፈጀው። ይሄ ውለታ የለብህም ገብተህ አለብና እሱን እንደ አካዳሚክ ጥሪም እንደ መንፈሳዊ ፕራክቲስም እንደ አንድ ደግሞ የምን እንበለው የህይወት ዘይቤ ልምምድ አድርገን ማምጣት መቻላለን። ይህን ካላደረግን ንግግራችንም ባዶ ነው የሚሆነው።